ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ? በእግዚአብሔር ይመስገን ደህና ነኝ። ኖላዊ ድራማ ተለቋል። እንግዲህ ሀና ከስራ በኋላ ስትመጣ አባ ኖላዊ እግሯ ላይ ድፍት ብለው ልጅ ማሪኝ ይቅር በይኝ ብለዋታል። ከዛ አባዬ ምንድነው ነገሩ? ኧረ ተነስ በመድኃኒዓለም ስትላቸው ይቅር ካላልሽኝ አልነሳም ብለዋታል። ሀና ምሽ አባዬ ይቅርታ አድርጌልሃለሁ ትላቸውና ከእግራ ተነስተው ቁጭ ይላሉ። ሀናም እንግዲህ አባ ኖላዊ ጉልበታቸው ላይ ድፍት ብላ ይቅር ካላልከኝ አልነሳም ትላለች። አባ ኖላዊም እንግዲህ ይቅርታ አድርጌልሻለሁ ልጄ ተባብለው ሁለቱም ይቅርታ ተባብለው እንግዲህ በዚህ እንዳለ እርግብ ሰላም ክፍል ትሄድና አልተኛችም እንዴ ሰላምዬ ትላታለች። ሰላምም አልተኛውም ትላታለች። እርግብ ምን ነው እንቅልፍም ያለሽ እንዴ ስትላት፣ ሰላምም ነገሩ በይዋጥላትም ኧረ እምቢ አላለኝም ለምን ይለኛል ትላታለች። እርግብም ምናልባት ከኔና ከሀና መምረጥ ከብዶሽ ከሆነ ብዬ ነው፣ መቼስ ሀሴት ሁለት አልነበረችም አይደለ ስትላተኝ፣ ሰላምም ምን ማለት ነው አልገባኝም ስትላት፣ እርግቤው ማለት ምርመራ ከተደረገ በኋላ እኔ ወይ ሀና ናት እህትሽ መሆን የምንችለው ሀና ወይስ እርግብ ትሆናለች ብለሽ እየተጨነቅሽ ነው ያለሽው አይደል ስትላት፣ ሰላምም ለምን እጨነቃለሁ ስትላት፣ እርግብም እንግዲህ ለምን አትጨነቂም አፍጨንቀኝም እያልሽ ነው ስትላት፣ ሰላምም አዎ ለእኔ አያስጨንቀኝም ትላታለች። እርግብ እንግዲህ እኔም ሆንኩ ሀና ህይወትሽ ውስጥ ትርጉም የለንም ማለት ነው ስትል፣ ሰላምም እንደሱ ማለት እንኳን አይደለም ትላታለች። እርግብና ምን ማለት ነው ሰላም አንቺም ሆንሽ ሀና ለመቀበል እኔ ዝግጁ ትላታለች። እርግብም ቆይ ግን ከምር ንገሪኝ ከሀናና ከኔ ማንን ነው የምትመርጪው ስትላት፣ ሰላምም ይሄ ደግሞ ምን አይነት ጥያቄ ነው ስትላት፣ እርግብም ሰላምዬ ብትነግሪ ምን ችግር አለው ትላታለች። ሰላምም ሀናን እመርጣለሁ ስትላት፣ እርግብም ክውን አለችው። እርግብም ምን ለምን ስትላት፣ ሰላምም እንግዲህ ምክንያትን ሳይሆን ምርጫዬን ነው የጠየቅሽኝ አይደለ ትላታለች። እርግብም እኔን አትወጂኝም፣ እኔ እኮ በጣም ነው የምወድሽ፣ እኔ ግን እህትሽ ነኝ ስትላት፣ ሰላምም ሀናም እኮ ተወደኛለች። እርግብ ዛሬ ምን ሆነሻል ስትላተኝ፣ ስሜ እርግብ አይደለም ሀሴት ነው ስትላት፣ እሺ ሀሴት ዛሬ ምን ሆነሻል ትላታለች። ልውጣልሽ ስትላትም፣ ሰላምም እና ከዚህ ለማደር ማስበሽ ነበር የመጣሽው ስትላት፣ እርግብም እኔ እንኳ ከእህቴ ጋር ላውራ ብዬ ነበር የመጣሁት፣ ሳይሽ ደክሞሻል መሰለኝ ደህና ደሪ ብላት ትሄዳለች። እንግዲህ እርግብ ከሄደች በኋላ ሰላምም ምን አይነት ቅዠታም ናት፣ ምን አይነት ጥያቄ ነው የምትጠይቀኝ፣ ራሷን ከሀና ጋር ታወዳድራለች። ሀና እኮ ለእኔ ህይወቷን ሳትሰስት የሰጠችኝ ሰው ናት፣ እንዴት ነው እሷ ከሀና ጋር መወዳደር የፈለገችው እያለች ነበረ። ይህ በዚህ እንዳለ እንግዲህ ምናሴ እናቱ ክፍል ይሄድና አልተኛሽም እንደማየ ብቻሽን ላዋራሽ ፈልጌ ነበረ፣ እርግብ እኮ ወደ ሰላም ክፍል ስትሄድ አይቻት አሁን መጣሁ ይላታለኝ። እናትም እንግዲህ አዎ ከሰላም ጋር ትንሽ ልጫወት ብላ ሄደች፣ የሚገርመው በልጅነቷም እንዲህ ነበረች ትለዋለች። ምናሴም እንዴት ሲል፣ እናትም ድንገት ከተነሳባት በሌሊትም ቢሆን ከሰላም ጋር ልጫወት ብላ ትሄዳለች ትለዋለች። ምናሴም ድሮ ምብድ ነበረች በይኛ ይላታል። ከዛ በለው ትላለች። ከዛ እማዬ ይቅርታ ልጠይቅሽ ነበር የመጣሁት ይላታለኝ። እናትም ደግሞ ምን አድርገኸኝ ትለዋለች። ምናሴም እንግዲህ ምርመራው እንዲደረግ ግፊት ያደረግኩት እኔ ነኝ ይላታለኝ። እናትም የምን ግፊት መደረግ ያለበትን ነው አንተ ምንም አላደረግክም ትለዋለች። ምናሴም እማዬ ቀን ላይ ያየሁብሽ ስሜት እንደዚህ አይደለም ይላታል። እናትም እንግዲህ አንተ እኮ ዝም ብለህ መጨነቅ ስለምትወድ ነው፣ ግን ምንም የተፈጠረ ነገር የለም ትለዋለች። ምናሴም አንቺ እኮ እናቴ ነሽ፣ ስሜትሽን በደንብ ነው የማውቀው፣ ምርመራው እንዲደረግ የፈለግሽው እኔና ሰላምን ለማስደሰት ብለሽ ነው እንጂ አምነሽበት አይደለም ሲላት፣ እንግዲህ እናትም እሱስ እውነትህን ነው፣ አሁን ላይ ሀና ላይ የማየው ባህሪ ትንሽ እየረበሸ ነው ትለዋለች። ምናሴም ሀና ላይ ምን አይነት ባህሪ አየሽ
ሲላተኝ ብዙ ጊዜ ውሸት ታወራለች፣ የማይሆን ነገር ትናገራለች። ግን ይህ ሁሉ እየሆነ ያለው እኛ ፊት ስለሰጠናት ነው። አሁንም ቢሆን እህትህ አይደለችም ትለዋለች። ምናሴም ይሄ እኮ በምርመራ የሚረጋገጥ ነገር ነው። ደግሞ ሀናን እንግዲህ ሳቃት፣ ይህን ያክል ደፋር ልጅ አይደለችም ሲላተኝ፣ እናትም ምናሴ አሁን ይቅርታ ልጠይቀኝ ነው የመጣኸው ወይስ ስለ ሀና ልትከራከረኝ ነው ስትለው፣ ምናሴም ይቅርታ ልጠይቅሽ ነው በይደና ደሪ ተባብለው ምናሴም ወጥቶ ይሄዳል። ሀና እንግዲህ ተነስታ ነጠላ ለብሳ ልትወጣ ስትል አባ ኖላዊ ያዩዋትና በጠዋት ወዴት ልትሄጂ ነው ልጄ ሀንዬ ሲሏት፣ ሀናም ቤተ ክርስቲያን ደርሼ በዚያው ስራ ልሄድ ብዬ እኮ ነው አባ ስትለው፣ አባ ኖላዊ ምን ነው ምን ሆነሻል ያለ ወትሮሽ ቤተ ክርስቲያን ሲሏት፣ ሀናም እንግዲህ ምንም አልሆንኩም ብሄድ ምን ችግር አለው ስትላቸው፣ እንግዲህ አባ ኖላዊም አይ በጤናሽ አይመስለኝም የአሁኑ ጭንቀትስ የኔ ብቻ አልመሰለኝም ይሏታል። ሀናም እንግዲህ ቤተ ክርስቲያን መሄድ ያስጨንቃል እንዲህ ስትለው፣ እንግዲህ አባ ኖላዊም መሄድ ሳይሆን ያለ ወትሮች ተነስተሽ ሊሄድ ማለትሽ ነው ግራ የገባኝ ይሏታል። ሀናም እንግዲህ ሀናም ምንም አልሆንኩም ቤተ ክርስቲያን ደርሼ በዚያው ስራ ልገባ ነው ትለዋለች። አባ ኖላዊም እንግዲህ ከአንቺ ጋር ይሄዳለሁ፣ በፍጹም ልጄ ትናንት እንደዚያ አስከፍቼሽ ዛሬም ላስከፋሽ አልፈልግም። ቤተ ክርስቲያን እንሂድና ከዚያ ወደ ሐኪም ቤት እንሄዳለን። ከዚያ የሚሉትን ሰምተሽ ወደ ስራሽ ትሄጃለሽ ይሏታል። ሀናም እንደሱ አይሆንም፣ አንተ ከአሴር ጋር ሂድ፣ እኔ የማልቀርበት ጉዳይ አለኝ ስትላቸው፣ አባ ኖላዊም እኮ በዚህ ሌሊት ቤተ ክርስቲያን የሚያስገድሽ ትልቅ ችግር እንደገጠመሽ ገብቶኛል። ከኔ ከአባትሽ የሚበልጥብሽ ጉዳይ ካለ ይኸው ሂጂ ይሏታል። ሀናም እሺ በቃ ካንተ ጋር እንሄዳለን ብለው አብረው እንግዲህ ይሄዳሉ። ይህ በዚህ እንዳለ እንግዲህ ባዩሽም ደግሞ ትመጣለች። ባዩሽም እንግዲህ ትመጣና የሌባ አይነ ደረቅ መልሶ ልብ አድርግ እንደሚባለው ምንም እንዳልተፈጠረ ምንም እንደማታውቅ ትመጣና ምን እግር ጣለች ዛሬ ባዩሽ ስትላተኝ፣ በህልሜ ሳይሽ አደርኩ እንዲሁ ሲያቃዥ ነው ያደረው፣ አንቺ ግን ደህና ነሽ ትላታለች። ወይዘሮ ሜላትም እንግዲህ ምን ደህንነት አለ ይቺ ሀና እንዲሁም ምን ተፈጠረ ችግር አለ እንዴ ስትላት፣ እንግዲህ ሜላትም ሀና የሚሏት ልጅ ቤተሰብን በጥብጣ ልጨርሰው ነው ትላታለች። ባዩሽም እንግዲህ ምንም እንደማታውቅ ደግሞ ሀና ማናት ትላታለች። ሜላትም አንቺ ደግሞ ሰራተኛዋ ናታ ስትላተኝ፣ ባዩሽም ደግሞ ሰራተኛ ምን ልሆን ብላ ነው ቤትሽን የምትበጠብጠው ስትል፣ ሜላትም ልጅሽ ሀሴት እኔ ነኝ ብላ እርግብ ሀሴት ነኝ ብላ የመጣችው ውሸቷን ነው፣ እውነተኛ ልጅሽ እኔ ነኝ ብላኝ አላረፈችም መሰለች ትላታለች። ባዩሽም እንግዲህ ጉድ ሳይሰማ መስከረም አይጠባ ማለት አሁን ነው እንዴት ትላታለች። እንግዲህ ሜላትም እኔ ምን አውቃለሁ ብቻ ችግር ሆናብኛለች ስትል፣ ወይዘሮ እንግዲህ ባዩሽም ወይ ዘመን ታዲያ ልጅሽ ከሆነች እስከ ዛሬ ምን ትሰራለች? ምን አይነት ዘመን ላይ ደረስን? በቃ ሰው ማፈርተው ማለት ነው ትላለች። ወይዘሮ ሜላትም በቃ ይኸው ቤቱ ብጥብጥ ብሎልሻል። እኔ እኮ ችግር የሆኑብኝ ልጆች ናቸው። እነሱ ባይኖሩብኝማ ከዚህ ቤት ነቅዬ ነበር የማስወጣ ስትል፣ ባዩሽም እንግዲህ ልጆቹ ደግሞ ምን አደረጉ ስትላት፣ ያው በዚህ አቅቤ ምላስ ዋደልላቸው ነው የሚያምኗት ስትል፣ ባዩሽም እንግዲህ ጭራሽ ቆይ ይህ ሁሉ ሲፈጠር አንቺ የት ነበርሽ ስትላት፣ ወይዘሮ ሜላትም ወይ ባዩሽዬ በይ ቁርስ ልስራና እየበላን እናወራለን ስትላት፣ ሰራተኛዋ ስትል ወይ የለችም ስትላታለች። ሜላትም እንግዲህ ሀና የዚህ ቤት ሰራተኛ መሆኗን እረስተዋለች እኮ ብላ ልብስ ልትቀይር ትሄዳለች። እንግዲህ ወይዘሮ ሜላት ልብሷን እየቀይራ ምናሴ ሄድና እማዬ ልብስ እየለባበሽ ተዘጋጀች ነው መሰለኝ ይላታል። እናትም መቼስ ምን አማራጭ አለኝ እምቢ ብላችኋል ትላለች። ምናሴም እኛ እኮ ያለውን እውነት እንወቅ ብለን እኮ ነው እማዬ ይላታለኝ። እንግዲህ እናትም ይሁንላችሁ እስቲ አንተ አትሄድም እንዴ ልብስ አልቀየርክም ስትለው፣ ከኛ ጋር አትሄድም እንዴ ስትለው፣ ምናሴ እንግዲህ ትንሽ መቆየታችን አይቀርም
ይላታል። እንግዲህ ሀና አሁን አትመጣም ሲላት እናትም እንግዲህ ለምንድን ነው የምንቆየው? ለምንድን ነው እንዴት ትለዋለች። ምናሴም ትንሽ እቆያለሁ ብላ ቴክስት ልካልኛለች ሲላት እናትም እንግዲህ ድሮም አውቄ ነበረ ሀና ልጄ ነኝ ሀና ልጄ እንዳልሆነች ስትለው እንግዲህ ምናሴም እንግዲህ ኧረ እማዬ ዝም ብለሽ አትፍረጂ ይላታል። እናትም ተው እባክህ እናንተ ፊት ስለሰጣችኋት ነው እንደ በግ ተነድተው ልጅነቴን አምነው ይቀበሉኛል ብላ ነው እንጂ ድሮም ልጅ እንዳልሆነች አውቄ ነበረ ትላለች። እንግዲህ ወይዘሮ ሜላት እሳት ጎርሳ እሳት ለብሳ ነው ያለችው። ምናሴም እንግዲህ ምናልባት ችግር ገጥሟት ሊሆን ይችላል ሰው አይደለች እማዬ ሲላት እናትም እንግዲህ ልትወግንላት ነው ልትወግንላት ባልሆነ አሁንም ሀና እውነት አላት ብለ ነው እንዲህ የምታስበው ስትለው ምናሴም እንግዲህ አዎ የምትዋሽ ልጅ አይደለችም ይላታለኝ። እናትም እንግዲህ እናንተ ልጆች ይቺ ልጅ ካደረገችባችሁ ሀዚ መቼ ይሆን የምትነቁት ትላለች። ምናሴም እንደዚህ አትበይ ልንረዳት ይገባል እያላት ነበረ። ለዛሬ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ።